ማውራት እንችላለን? እኔ ምንም ማውራው ነገር የለኝም። አንቺ የምታወሪው ካለሽ ግን ቀጥይ። መቀመጥ ይቻላል? ሴትዮ ሁሉንም ነገር አስፈቅደሽ ነው እንደምታረጊው? እሺ። እኔ ሰላም እባላለሁ። ተወልጄ ያደግኩት እዚሁ ሰፈር ነው። እዚሁ ሰፈር ነው የተማርኩት። ታች ሰፈር ያለው ካሪዝማ የሚባለው ትምህርት ቤት። አባቴ ልማ ይባላል። እናቴ በህይወት የለችም። አባቴን ያሳደገኝ። በጣም የምወደው ምግብ ሩዝ ነው። በጣም የምጠላው ደግሞ ስጋ። ብዙ ሰው ስጋ ለምን ትጠያለሽ ምናምን ይለኛል። ግን አንተን ደግሞ ብዙ ጊዜ እዚህ ስትቀመጥ አይሃለሁ። ላወራህ ነው የመጣሁት። ጨረሽ? በቃ ደህና ነው። እንዴ አንተ አታወራም እንዴ? መጀመሪያም እኮ እንደማላወራሽ ነው። አንቺ ልጅ ቆይ ስራ የለሽም እንዴ? ስራዬን ተወንክ። ታሪክን ላውቅ ጓጓ። ምን ታሪክ አለኝና ነው ታሪክ ልታውቂ የምትጓጉ? የት ነው ጥላ ሄደችው? ትላንት እኮ ሰፍረ ትንሽ ለፍልፈ ነበረ። ምናልባት አውራኝ ስታወራኝ ትንሽ ከቀለለ። ቤቲ አንቺ በቃ ክላስ እየቀጣሽ እዚህ ነው የምትውያ? ምን ላድርግ ብለህ ደግሞ ከአስተማሪ ጋር የሆነ ነገር ውስጥ እንደገባሽ ሰምቻለሁ። ነው ምንም ከመምሩ ጋር ልግባባ አልቻለም። እኔ መግባባው አስተማሪ ስለሆነ ያስተካክል። ከዛ ከአስተማሪው ጋር አስታረቂያት መግባባታችን ይበልጥ ቀጠለ። እንዴ ብዬ እንደማመሰግን አላውቅም። በጣም አመሰግናለሁ። ምስጋና ኪስ አይገባም እንዴ? ትቀጫለሽ። እንደዛ እያለን አብረን ብዙ ጊዜያትን አሳለፍን። ከዛን ሁለታችንም ከዩኒቨርሲቲ ተባረን ቤት ተከራይተን አብረን መኖር ጀመረን። መቼስ ከዩኒቨርሲቲ ዶ መሄድ ይሻለናል። አዎ በመጀመሪያ ቤት የመጀመሪያ ምግባች ወይ ቀመስ ብለሃል። አዎ ጽድት አድርጊ ሰርባት እንግዲህ ወንድ ልጅ ሙያ ባይጣፍጥም ይጣፍጣል ብለሽ አምነሽ ቢ ባላምንስ ምን አመጣለሁ? ስንከራተት ዋልን እኮ ቀላል። ኧረ በስመ አብ እኔ ራሱ በህይወቴ እንደዚህ ተንከራትቼ አላውቅም። የምር ግን እንዲህ ነው ብንለምነው የማያስገባን ማለት ነው። ከዚህ በኋላ ጠይቄው ነበር እኮ እና አይቻልም ምናምን ብሎ ግግም አለ። ኧረ አታስቢ ችግር የለውም እየሰራን ምናምን እንኖራለን። አያሳስብም። ያው እዚህ ስራ ፈልገን እየሰራን እንኖራለን። እሺ ችግር የለም ማለት ያው እና ያልሻለው ከትምህርት ቤት ተባረረ እና እስከ መጨረሻው ከትምህርት ቤት ተባረራችሁ? አዎ ብዙ ማስጠንቀቂያ ነበረብን። አይናችሁ እንዳላያችሁ ብሎ ዲኑ አባረረ። እና እሺ ቤተሰብስ ምን አላችሁ? ለቤተሰብ ምናምን አልተናገርም። ስልካችንን ማጠፋፍተን በቃ እዚሁ ቀር። አይ በጣም ይገርማል። ልጅቷ ግን አሁን እኔ እናፈቀችኝ። እኔም በጣም ነው እናፈቀችኝ። እና ለሷ ያቀመስካትን ሞያህን ለኔ አታቀምሰኝ? አረ ምን ችግር አለው? አሁን ጊዜ ካለሽ እንዴ? ምንም ሄጃለኝ እኔ ደስ ይለኛል። እዛ ድረስ ሄደሽ ግን አልጣመኝም አልበላም ምናምን ብትይ ባፍሽ ነው ማጎስሽ። አረ ችግር የለም። እሷ ይጥማል ብላ ይለ እንዴ? ማ ቤቴ ጣማት ታዲያ ለኔ ለምን አይጥመኝም? አውቀ ካላበላሸው በቀር በቃ ወሬ አታብዢኝ።
ደረክ እንዳይጠምም እንዴት ላታለህ ከበላሽ በኋላ ብዙ ሲላት ምን ነው አይጥምም እንዴ? የምር ልጅቷ ግን ሼም ይዟት ይሆናል እንጂ ምንም እኮ አይጥምም። ጮጮ ነው የሚለው። እስቲ ማርያምን እንዴ ለዛ ነዋ። ከዛ በኋላ እኔ ለስራ ስላት እምቢ የምትለኝ እና ዳለባት ጮጮ የሚል ምግብ የምትበላ። እሱማ ልክ ነሽ እኮ ግን ለምን አልነገረችኝ? ድንገት እንዳይደበረ ብላ ይሆናል። ወይም ደግሞ የመጀመሪያ ጊዜ አይደል ለቤት ስትመጣ። ቢሆንም መናገር ነበረባት። እኔ ምንም ይሁን ምን ግልጽ ሲነገረኝ ነው ደስ የሚል። እንዴት ለአንተ ብላ እኮ ነው እንዳይደበረ ብላ። አይ እኔ ግልጽ የሆነ ሰው ነው የምወደው። እሺ ይሁንልህ። እና አሁን ወደ ቤት አትሸኘኝ እንዴ? ሳቤ ልትሄጂ እንዴ? ይሄንን የምር ባፍ ባፌ እንዳልከው ካላጎረስከኝ በቃ አልሞክረውም። እሺ በቃ የምር ታሪክን ስላጫወትከኝ በጣም ደስ ብሎኛል። አመሰግናለሁ። እሺ ኧረ እኔ ላመስግንሽ እንጂ እዚህ ባዶ ቤት ውስጥ ብቻዬን ቁጭ ከምል አንቺ በተነፍሰው ይሻላል። እና ነገ ተገናኝተን ትቀጥልልኛለህ? አንቺ ታዲያ ከማን ጋር ነው የምትኖሪው? ከእህቴ ጋር ነው የምኖረው። አንድ ቀን አስተዋውቅሃለሁ። እሰይ ከዚህ በኋላ ብቸኛ ቤተሰብ ይኖረኝ ነው ማለት ነው? አዎ በል በቃ አሁን እንሂድ ወይስ? ከፈለግሽ ቆይ፣ ካልፈለግሽም ብቻ አንቺ ደስ እንዳልሽ። እኔማ እዚህ ብሆን ደስ ይለኛል። ለማንኛውም ታሪኩን ነገ ትቀጥልልኛለህ። ልሂድ መሰለኝ። ልብ ወለድ አደረግሽው እኮ። አይ እኔ እንደዛ አላልኩም፣ ግን መጨረሻውን ማወቅ ፈልጋለሁ። መሽቷል እኮ አይታይሽም እንዴ? እኔ በቃ ልሽንሽ። ለማንኛውም ታሪኩን ነገ ትቀጥልልኛለህ። ዛሬ ደግሞ የታምሽተሽ ነው የመጣሽው? እህቴ ያቡን እኮ አወራሁት። ያቡ ደግሞ ማን ነው? አይኑ ከይኗ እዛ መጠጥ ቤት የሚቀመጠው። ኧረ እባክሽ እኔ አለምሽ የእውነት አወራሽ? አዎ አሁንማ ተግባባን። ልጁ ሲጀመር ደፍሮ የሚያወራው ነበር የሚፈልገው። ኮንግራይመር ደስ ብሎኛል። ለምንድን ነው ግን እዛ ቁጭ ብሎ የሚውለዋልሽ? ያው ፍቅረኛው ተለይታው እንደሆነ ግልጽ ነው። ታዲያ ምክንያቱ ምንድን ነው? ታሪኩንማ አልጨረሰልኝም። እኔም ደግሞ እንዲጨርስልኝ አልፈልግም። ቀን በቀን እሱን የማገኝበት ዘዴ ሆነኛል። ኧረ እኔ እሰራና አንቺ ቁጭ ብለሽ ታሪክ ትሰሚያለሽ፣ ከዛ ትበያለሽ። ትንሽ ጊዜ ብቻ ስራ ፈልጌ እጀምራለሁ። እሺ እህቴ? እሺ ይሁንልሽ። እኔት ስለ በፊት ፍቅረኛው ሲነግረኝ ፊልም እንጂ እውነት አይመስልም። እስቲ በእናትሽ ንገሪኝ። የት ሂጂ ልፈልግሽ? አንድ ዘመድ የለሽ? ማንን ልጠይቅ? ኧረ አለው በይ እባክሽ። ይኸው ቀንም ማታም ቁጭ ብዬ አንቺን በመጠበቅ 2 ዓመት አለፈ። የምር እኔ አልቻለም። አንቺ ልጅ አትተኝም እንዴ? እህቴ ያቡን እያሰብኩ እኮ ነው። እባክሽ አትጃጃይ፣ ተንሽና ተኝ። አስቢው፣ በአይን የወደድሽው ልጅ ቀርበሽው ደግሞ ስትወጂ። በአንድ ቀን ተውውቅ አወቅኩት ልትይ ባልሆነ። እሱስ ከመጀመሪያ ፍቅረኛው ጋር በመጀመሪያ ቀን አይደል እንዴ ተጣበሱት? እነሱ ናቸው አጋጣሚ። እኔንስ በአጋጣሚ ቢያፈቅረኝ? አሁን እሷን ትቶ አንቺን ሊያፈቅርሽ? እሷ እኮ አሁን የለችም፣ ትዝታ ብቻ ነች። አሁን እኔ ነገ ስራ ገቢ ነኝ፣ አትጨቅጭቂኝ። እንዴ ራስሽ እኮ ነሽ የተነሳሽው። ግቢና ተኝ። ጭራሽ ቀድመሽ ጠበቅሽ? አንተም ታሪክህም ናፍቆኝ መጣሁ። ታሪኩማ እንዴት አይናፍቀሽ? ቤት በሰላም ገባህ ትናንት?
አዎ ትናንትናማ እኮ ሳልጠጣ ሁሉ ነው ቤት ገብቼ የተኛሁት። ማለት ሁሌ ትጠጣ ነበር እንዴ? እሷን ካጣኋት በኋላ በህይወቴ ሳልጠጣ አድሬ አላውቅም። ምክንያቱም ከመጠጥ ውጭ የሚሰማኝ የለም። አይዞ ከዚህ በኋላ ነው ያለው። እሺ እኔ እሰማሃለሁ። ደግሞ ዝም ብለሽ ስለምትሰሚኝ ደስ ብሎኛል። እስኪ አውራኝ ቀጥል። ከዩኒቨርሲቲ ተባረራችሁ፣ ከዛስ? ከዛማ ምን ነው ቤቲ ክፍት ብሎሻል? ጀመር ነው ምንም እድል የለኝም። አሁንም አልተሳካልኝም። ምንድነው በዚህ እድሜሽ ቶሎ ተስፋ የምትቆርጪው? የምር በጣም ነው የተናደድኩት። እንደዛ ዋጋ ከፍለን አንተም ከስራ ተባረክ። በቃ እሺ አሁን ሌላ ነገር እናወራለን። ምንድነው የምናወራው? እሱማ ምን እናወራለን? ያው ድጋሚ ስራ መፈለግ ነው። እኔ ሰልችቶኛል እባክህ። እሺ ለኔ ብለሽ ቢያንስ እኔንም አታስንፊኝ። እሺ እንፈልጋለን። ደክሞኛል። በቃ ልብሴን ቀይሬ ልተኛ። ምንድነው ዛሬም አልተሳካም እንዴ? አውቀ ነው ያው ዛሬ የምታናደኝ ፈልጋ ነው። እኔ ምን አልኩኝ? ቆይ አልተሳካም ወይ እኮ ነው ያልኩሽ። ተወኝ እሺ። እንደውም ከዛሬ ጀምሮ እኔ ስራ የሚባል ነገር አልፈልግም። አራው እዩ እስቲ ምኑ እንዴ? እግርሽን ነው ስራ በመፈልግ እኮ አቀጥንሽ። ይሄኔ እግርሽ አፍ ቢኖረው ኖሮ ብሎ ጮህ ነበር። ኧረ እባክህ ሌላስ የምትቀልደው የለህም? ለምን ኮሜዲያንነት አትሞክርም? ችግር የለም እሆናለሁ። አሁን እሱን ተይውና አንቺ ስራ መፈልግ ስለሚቀናሽ በዛው እግረ መንገድሽን ፈልጊ። ይሄኔ ቆንጆ እምልክ በጣም ለፈለፍክ። ምግብ ሰርተህ በልተሃል እንዴ? ኧረ አልበላሁም፣ ድክም ብሎኛል ደግሞ። እስቲ እጄንም አስታጥበኝና በዛው ምግብ ማቅረብ። ራስህ ታጥባ ቀርበ ብላ። ብታቀርቢልኝ ምን አለበት? አባወራ እኮ ነው። ድሮ ሚስቶች እግሩን ላይ አጥቡ ነበር። አሁን ተነስተሽ አታቀርቢልኝ? አላመጣም፣ አያገባኝም። ተነስተ አምጣ። ምን አሁን ፎገረኝ ብለሽ በቃ ልታኮርፊ ምናምን? ብዙ ስለምንቀሳቀስ አይደል የቀጠነብክ? ይቀጥርብኛል፣ አልንቀሳቀስ። ይሄ ግን አይደለም አዲስ አበባ ሀገር ብታቋርጭበት እራሱ አይቀርም። አንድ ቀን ደግሞ ምን ተፈጠረ መሰለሽ? እንዴ ምን ነው? ምንህን ነው? ምን በልተሃል? ምን ሆነክ ነው እንዴ? እሺ ምን ላድርግልክ? ወይ ሆስፒታል ነኝ እንዴ? ያው የቀለልክ ነው እንዴ? እያኮረፍሽ ነው? ያማል እንዴ? እንዴት ነው በዚህ ነገር የምትቀልደው? እሷን በተራዋ አንድ ቀን ልንናፈስ አንድ ቦታ እየሄድን ዝልፍልፍ ብላ ወደቀች። እንዴ ምን ሆነሽ ነው? ገኛክ አኮራክ። የእውነት ፍቅራችሁ በጣም ደስ ይል ነበረ። ይሄን ፍቅር እኔም ተመኘው። አዎ ደስ ይላል። እኔም በጣም ነው የሚናፍቀኝ። ግን ምን ማድረግ ይችላል? የምር ፍቅር የለም ለሚሉ ሰዎች ግን የእናንተ ፍቅር ትልቅ ማስተማሪያ ነው። ያኔ ሰው ሁሉ ሲያየን ይቀና ነበር። አሁን ግን ምን ያደርጋል? እሷ የለችም። ቆይ ግን ይሄ ሁሉ ፍቅር እያለ ታዲያ በምንድን ነው የተለያያችሁት? በምንም እንዴ? በምንም ማለት ምን ማለት ነው? ያለ ምንም ምክንያት? ይኸውልሽ እኔ የምልሽ ብሩ ተላከልሽ? እኔ የምልሽ ግን ብሩ ተላከልሽ እንዴ? የምን ብር? ምንም አልተላከልኝም። ማለት ታዲያ ምን ሆነሽ ነው? ለምን ደነገጥሽ? አይ ሀሳብ ውስጥ ስለነበርኩ ነው። ይቅርታ በጣም።
አረ ችግር የለውም ደግሞ አይክፋሽ ሁሉም ያልፋልሽ ደግሞ ቤተሰቦች ብሩን ቢልኩ ምን እንሰራበታለን መቼም በሚሊዮን አይልኩልሽ ምንም አንሰራበት እኔም አሁን ራሴን ፊት አድርጌ ብገሉላ ደስ ይለኛል ምን ማለት ነው ቤቲ እንዴ ያላንቺ ማንንም እንደሌለኝ እያወቅሽ ያ በጣም ሞድ እኔ ሞድሻለሁ በቃ ከዛ ቀን በኋላ ይቻታለቅ የት ገባች ይባላል እንጃ ምን ብለን እንገምት ቆይ ለፖሊስ አመልክተሃል ያላስፈለግኳት ቦታ የለም ሰው ግን እንዴት ጠፍቶ ይቀራል ቤተሰቦቿንስ አልጠየቅም የት እንደሚኖር አልነገረችኝም እሷም ተጣልታ ስለነበር ሳውራት ደስ አይላት ድንገት እኮ ግን እነሱ ጋር ሄዳም እኮ ይሆናል አዎ እንደዛ ብዬ ላስብ አንድ ቀን መታ ፍቅራችንን እንቀጥላለን ስንት ጊዜ ግን ሆነው ከሁለት አመት በላይ 2 አመት 2 አመት ማለት እኮ በጣም ብዙ ነው ምን አይነት ፍቅር ነው ስለኔና ስለሷ እኮ የነገርኩሽ የሚያዝናናውን ፓርት ብቻ ነው ስንት ዋጋ የከፈልንበት ህይወት አለ መሰለሽ መሯት ነው ብን ብላ የጠፋችሁ የፈለገ ነገር ቢሆን ግን 2 አመት ብዙ ነው ለፍቅር ትንሽ ነው ከፈቀርሽ አፈቀርሽ ስማ ያብ ምን ነው ደነገጥክ አይ ያብ ለምጠራኝ ቤቲ ብቻ ስለነበረች ችግር የለውም ስማማ ለምን ዛሬ ወጣ ብለን አንዝናና በጣም ይቅርታ ሰሉ ዛሬ ምንም ደስ አላለኝም ታውቂያለሽ እሺ እኔም ማረግልህ ምናምን ነገር አለ ምንም የለም ከቻልሽ ብቻዬን ብትይኝ ደስ ይለኛል እሺ በቃ ልሄድ ነው ቤቲ የት ነሽ ምን ልሻል ዛሬ ደግሞ ቀይር ብለሻል ተይኝ እባክሽ በጣም ምርር ብሎኛል ለማንኛውም ግን ነገ እረፍት ነኝ ቤት ነው የምትይው ለምን እሺ ማሰብ አልፈልግም ተይኝ በቃ ቤቲ ተፋሲ ተይኝ በቃ አሁን ያው እንዴት ሆኖ ይሆን እህቴ ምን ሆነሻል አንቺ ጨነቀኝ እኔ እህት በቃ ያብጋል ይሄድ አይተሽዋል ሰዓቱን እኩለ ሌሊት እኮ ነው ምን ሆነሻል አንቺ በዚህ ሰዓት ትንሽ ልብስሽን ቀይረሽ ተኚ ተበሳጭቶ ራሱ ላይ የሆነ ነገር ቢያረግስ ኧረ ሰሉ ተይ እባክሽ ሊዱ በጣም ይቅርታ እኔ ልሄድ ነው ትም አትሄጂም ከኔ ጋር ነው የምትጣዩ ስሚ እህቴ እኔ ሸከከኝ ምንም ነገር ደስ አላለኝም ስለዚህ መሄድ አለብኝ ተረጋጊ ነገ በጠዋት አብረን እንሄዳለን እንዴ እህቴ ለምን አሁን አልሄድም በጣም ቅርብ እኮ ነው ምንም አልሆንም እኔ የምልሽን አሳቢ እንዴ ምንም ቢሆን እኮ ታላቅሽ ነኝ እሺ በቃ እኔ የምልሽን አሳቢ እንዴ ምንም ቢሆን እኮ ታላቅሽ ነኝ እሺ በቃ ሰክሬ እንኳን መተኛት አቃተኝ አምላክ ቅዠቴ ሁሉ እኮ ሞት ሆነብኝ ቢያንስ ህልሜ እንኳን ደስታ ብታደርገው ምን አለበት ወይ
የት ሄዳ ነው? እንዴ ያማል እንዴ? አዎ ያመኛል። ያለ ቤቴ አዎ ያመኛል። እንዴ እና ቤት የለችም እናንተ መሞት አለብህ? እኔ እሷ ከሌለች እዚህ ምን እሰራለሁ? ምንም። እሺ እኔስ ያብስራ። አንቺ ምን ሰሉ? አንቺ ምን? እኔ እኮ ነኝ አይደል እንዴ ፍቅረኛዬንም ምሽቴንም ያጣሁት። በቃ እሺ ተረጋጋ። በቃ እሺ የት ሄዳ ነው ይባላል። በቃ እሱ ጋር ሄዳ ነው። ምን ላርጋት እንዴ? ብቻ ተሰማም ማለት ነው አይደል? ሰሉ እንዴት አደርሽ? እንዴት አደርክ? ትላንት ግን በጣም ነው ያስከፋኝ። ሁሉንም ነገር እኮ አስታውሳለሁ፣ ግን ትናንት እንዴት መጣሽ? አላውቅም፣ ግን ብቻ የሆነ ነገር ሽክክ አለኝ። ታውቃለህ፣ እህቴን ራሱ ተደብቄ ነው የመጣሁት። ግን ማድረግ አልነበረብሽም። በዛ ሌሊት ቆይ የሆነ ነገር ብትሆኝስ? እንዴ ባልመጣ እኮ አንተ ራስህን ልታጠፋ ነበር። አይሰሉ፣ እኔ አልጠቅምም። አንቺ ግን ለእህትሽ ታስፈልጊያታለሽ። እባክህ እንደዛ አትበል። አንተም ለእኔ ታስፈልገኛለህ። ምን አደርግልሻለሁ? እንዴ ምንም ባታረግልኝስ? ጓደኛ አይደለ? የኔን ነገር ተይው። ለማንኛውም መሆን ሂጂ። ይሄኔ እህትሽ ጭንቀት ውስጥ ነው የምትሆነው። ኧረ አብረን ሄደን ታስገባኛለህ? እሺ እንሂድ። በፍጹም እህቴ ጋር ስትሄድማ ዝንጥ ብለህ ነው። አሁን በጣም ነው ያማረብህ። ሚኒስቴር ነው የመሰልከው። ግድ ነው። እህትሽ ጋር አይደል እንዴ የምንሄደው? ይሄን ልብስ ከየት እንዳመጣሁት ታውቃለህ? አዎ፣ ግን ከየት ነው ያመጣሽው? ሰርቄው ነው። አንቺ ያምሻል እንዴ? ከየት ነው የሰረቅሽው? እኔ አላውቅም፣ ግን በር ላይ ተሰጥቶ አገኘሁት። ቆይ እህትሽ ቢሆንስ? እንዴ እያየኸው የወንድ እኮ ነው። እሷ እንደዚህ ልብስ የላትም። እና እንሂድ በል። ይሄን ጃኬት ግን ያብይ ቁጭ በል። ይሄን ጃኬት ግን ቅድም አስጥቼው ነበር። በጣም ይቅርታ፣ ለእኔ ብላ ነው። እኔ አስጨንቂያት ነው። ችግር የለውም። በቃ ይቅርታ አድርጌላችኋለሁ። በጣም አመሰግናለሁ እህቴ። ያው ለእኔ ብለሽ ስለሆነ እኮ ነው። ሁለተኛ ግን እንዳይለምድብሽ አንተም ምከራት። ችግር የለውም። ሁለተኛ ደግሞ ካልሆነ ግን እቆነጥጣታለሁ። ጭኗ ስር ገብታ መቆንጠጣ። ለማንኛውም ጃኬቱ ሰው ስለሆነ በቃ ችግር የለውም፣ አትጨነቂ። ወይኔ ዛሬ አዋርድሽ። ላስተዋወቅ ብለሽ ከነወርደቴ ታስተዋውቂኛለሽ? እንዲያው አንዳንዴ እኮ ይፈጠራል። ድሮም እኔ እንደዚህ አይነት ነገር አልወድም ነበር። የዛሬውንም ላንቺ ብዬ እንጂ ላንቺ ተብሎ ስርቆት አለ እንዴ? አይገርምሽም? በሰው ማልወደውን ራሴ ላይ ደረሳ። ዝም ብዬ ቤትስ እኮ ዝም ብለህ ብትወጣስ? አሁን ቆይ ምን እንዲቆጨኝ እያደረግሽ ነው? ደስ እንዲል ብዬ እንጂ ሙሉ ታሪክህን ታውቋለች። ስለዚህ ችግር የለም። እየሄድሽ ትተረተሪዋለሽ። ቆይ ግን እህትሽ ስራዋ ምንድን ነው? ቡቲክ ቤት አላት። ግን ለምን ጠየቀኝ? አይ እኔማ እህትሽ ደራሲ ከሆነች ታሪኬን መጽሐፍ ላይ ቁጭ ብሎ እንዳላገኘው ብዬ ነው። መጽሐፍ ሆኖ ቢቀር ደስ አይልህም? ማለቴ ሁሉም ተረስቶ። መጽሐፍ ለመሆንም እኮ
መጨረሻ ያስፈልጋል። መጨረሻውንማ ማየት አለብን እንጂ ደራሲ ሞታለች ብሎ ቢጨርሰው። አልሞተችም። ከዚህ በኋላ ሁለተኛ እንደዚህ እንዳትይ። እሺ በጣም ይቅርታ። እሺ ማይረሳት። ምን አልሽ? አይ ምን? እስኪ ስለ ቤቲ ሌላ ነገር ንገረኝ። አንድ የሚቆጨኝ ነገር ልንገርሽ። ዛሬ ደግሞ አልታቀፍም አልሳምም። ሁሌ አይደለም ማግኘት። ዛሬ ባልሰማክ ምን ችግር አለ? አረ ቤቲ ድክም ብሎኝ ነው የመጣሁት። በዚህ ላይ ጭቅጭቅ ልጨምሪብኝ ነው? አንቺ እኮ እንደዚህ ያለመደብሽ። ዛሬ ለመደብኛ። ቆይ ምንድነው የምትይኝ ቤቲ? እምልህማ እንድንወልድ እፈልጋለሁ። በቃ አለቀ። ቆይ ስንት ጊዜ ነው እኔና አንቺ በዚህ ነገር የምንጨቃጨቀው? ነገርኩህ እኮ በቃ መውለድ አለብን። ቤቲ እኔ ልጅን የሚያህል ነገር እዚች ምድር ላይ አምጥቼ አላሰቃይም። ቢያንስ የሆነ ቋሚ ነገር እንያዝ እንጂ። ምንድነው ቋሚ ነገር? መች ነው የምንይዘው? እሱን እግዚአብሔር ያውቃል። ይሄኔ እሷን የሚመስል ልጅ አስቀምጣልኝ ቢሆን ኖሮ ቢያንስ እሱን እያየሁ ጽናና ይሆናል። ልጅ እንዲኖር ትፈልጋለህ ነው? አዎ በጣም። ያኔ እድሉ አመለጠኝ እንጂ ምን ይታወቃል? የሆነ ቀን ራስህን ትደግማ ይሆናል። አስቢው እስቲ ይሄ ፊት ድጋሚ ሲፈጠር ሰውስ ምን ይላል? ቆንጆ ነኝ ብለህ አታስብም ነው? በነገራችን ላይ በጣም ቆንጆ ነህ። ያው ካንቺ ባይበልጥም አንቺ ደግሞ እኮ ስዕል ነው የምትመስይው። ኧረ ይሄን ያህል? ኧረ መሽኮርምም። የምር በጣም ቆንጆዬ ነሽ። ደግሞ ህይወቴን ስለተረፍሽልኝ በጣም አመሰግናለሁ። ለራሴ ብዬ ነው። ታስፈልገኛለህ። ካንተ ጋር ስሆን ጭንቀቴ ሁሉ ነው የሚረሳኝ። በቃ ልክ እንደ አዲስ ሰው። እኔስ ብትይ አንቺ ባትኖሪልኝ እብድ ነበር የምሆነው። እና ሐኪሜ ነሽ መድኃኒቴ ነሽ እያልከኝ ነው? እሱን እንኳን አልክድም። መድኃኒቴ ነሽ። እህትሽ ግን ዛሬ ማምሽተሽ ትሄጂ? አይ ያው ካንተ ጋር ከሆንኩኝ ምንም እንደማልሆን እርግጠኛ ነች። ለዛ ነው። ኧረ በለው እና የሆነ ነገር ብትሆኝ እህትሽ አናቴ ላይ ነው የምትወጣው። ሀዋ በፍጹም አትፋታህም። በያውን እንጂ የሆነ ነገር ሆነሽ በኋላ እህትሽ እንዳቀጠቀጥ። አይዞህ የኔ መሆንህን እያወቀች በፍጹም አትነካም። በያውን ወደ ቤት ሂጂ ከምቀጠቀጥብሽ። እኔ የምልህ ሰርግህ ግን እንዴት እንዲሆን ነው የምትፈልገው? አሁን እሱን ተይውና አሁን መሽቷል። ወደ ቤትሽ ልሸኝሽ። አንተ ግን ደህና ልብስ ለብሰህ ሄድ ብለህ ካልሰማልከኛ እዚች ጋር ለመሄድ ደግሞ የምን ልብስ ማባከን ነው? ስማኝማ እጅ ላይ ብር ይኖራል። ከአንቺ የተደበቀ ብር ኬት ይመጣል? በሳምንት ይሰጡኛል። ያው አምጥቼ ላንቺ ነው። እሱማ ከምግብ አያልፍም እኮ ምንም ማድረግ አይቻልም። ይህም ስራ በመከራ ነው የተገኘው። እሺ ስራ ቦታ አብረን ሄደን ካለቃ ተበድረህ ትሰጠኛል። ከዛ ከደሞዝ ይቆረጣል። ይኸውልሽ ቤቲ፣ እኔ የሚያጋጥሙኝ አለቆች በሙሉ ይወዱኝ። ይህን ደግሞ አይደለም ልጠይቀው ለማየው ራሱ በጣም ነው የሚጨንቀኝ። እሺ በቃ ሰላም አለኝ። መልካም ሰው። ቆይ ግን ለምንድን ነው ይሄን ያህል ብር ያስፈልግሽ? ኧረ ዝም ብዬ ነው። ረፍዶብሃል ነው እንዳያባሩ። ቶሎ ሂድ። አይ ንገሪ፣ ለምን ፈልገሽ ነው? አለበለዚያ አልሄድም። ይህን ቀን የምር ረስተኸው ነው? ግን ቅዳሜ ነው ህዳር 16። እንዲህ ዛሬ እኮ ደሞዝ መከፈያ ቀን ነው። መቼም አልረሳውም። ከደሞዝም በላይ በጣም ትልቅ የሆነ ነገር ረስተሃል። ትገርማለህ። ውይ ቤቲ በእናትሽ በቃ ከዚህ በላይ አታስጨንቅኝ። አሁን ንገሪኝና ወደ ስራ ልሂድ። ዛሬ ከተገናኘን እኮ አመት ሞላን። ያው ብር ቢኖረን እኮ እናከብረው ነበር። አይዞሽ፣ የዛሬ አመት ድል አድርገን ደግሰን ነው የምንጋቦሽ። አመት ምን ተፈጠረ? አሁን ቀጣይ አመት ታሪክ ይቀየራል ብሎ ማሰብ ከባድ ነው። እስኪ ፈጣሪ እንኳን ለአንደኛ አመታችን ሰላም አደረሰን። ኮንግራም። በጣም አመሰግናለሁ።
የምር ምን እንደምልሽ አላውቅም። በጣም ልዩ ሴት ነሽ። እንግዲህ ሰው ባለው ከዚህ ወዲያ ምን ያስፈልጋል? አትይው እንዴ ጠጁት አለው ሰንጎስ ብቲ አሁን ሁሉ ምንድን ነው የምንጨርሰው? ወይ ጎረቤት ይጥራል ወይ ግን ይዘዋል። አንተማ የምር አልገመትኩም ነበር። ደስ ብሎኛል። የምር እኔ ሚስት ምን ያህል አስተዋሽ እንደሆንኩ ታውቃለህ አይደል? አሁን እኔሽን ጨፍኝ። ምን ስጦታለ? ዝም ብለሽ አጨፍኝም እንዴ? ያ ቶሎ በላ። ከዛ ሻሞን ጠፋ፣ እኛም ፍቅር በዙ ጠፋ። የምር በጣም ደስ የሚል ጊዜ ነበር። ግን ድንገት ይህ ሁሉ ነገር ከሌላ ሴት ጋር ይደገም ይሆናል? ኧረ በፍጹም ይሆናል ብለሽ ነው? ባረግልኝ። በደንብ ጸልይ እንጂ አደርግልሃል። ደግሞ ማርጎልህ ሊሆንም ይችላል። ግን በቃ አትመጣም። ይህ ሁሉ ጊዜ ግን ምን ሆነ ይሆን እንዴ? አሁን ተመልሰህ ለምን እዛ ሀሳብ ውስጥ ትገባለህ? አይ ነቃ ማለትም አለብኝ። ተመልሼ ወደዛ ሀሳብ መግባት አልፈልግም። እና ደግሞ ለምን ሁልጊዜ እሷን ታስባለህ? አንዳንዴም ደግሞ አጠገብ ያለውን ሰው አስብ። እያወቅሽ ያለ እሷ እኮ ነው ባዶ ነኝ። ማን አለኝ ብለሽ? እኔስ አብሬህ አይደለም? አንቺም አብረሽኝ ከማን በላይ ነሽ? በዚህ ሰዓት ከሆኛለሽ አንቺ ደግሞ ማንም የለኝም ስትል በጣም ይደብረኛል። አንተ ግን እየዋሸኸኝ ነው። ደስ የሚል ታሪክ እንዳለ ታውቃለህ? እሺ በቃ እናወራለን። እሺ ቆይ ምንድን ነው የሁሉ ሰዓት የምታወሩት? ወይስ ቴሌ ዘመድ አላችሁ? እህቴ የአብስራን በጣም ነው ያፈቀርኩት። የአንቺ ማፍቀር ብቻ እኮ አይደለም እሱም አፍቅሮሻል ወይ ነው ጥያቄው። አዎ የምር እኔ ራሱ ያፈቀረኝ መስሎ ነው የሚታየኝ። ያርግልሽ የኔ እህት፣ እኔም ደስ ይለኛል። ልጁም አሪፍ ልጅ ነው። አይ የእውነት ግን ሁኔታው በቃ ያፈቀረኝ ነው የሚመስለው። በይ የኔ እህት በቃ ጀገን በይ። እሺ ኤዱ በእናትሽ አትተኝ። ቆይ ግን ድንገት እምቢ ቢለኝስ ምንድን ነው የማደርገው? ስለምንድን ነው የምታወሪው? ስለ ያብ ነዋ። እኔ አፈቅርሃለሁ ስለው እሱም እምቢ ቢለኝስ? ተገላገልሻ። ቁርጥሽን አውቀሽ በውጭ። እህቴ እየቀለድኩ አይደለም። እኔ እሱን ካጣሁት እጎዳለሁ። አይ ሰሉ ጠንካራማ መሆን አለብሽ። እሱ ላንቺ ባይነስ የተጻፈው ታውቂያለሽ እህቴ፣ በጣም ስትረስ ውስጥ ገባሁ። ወይ በቃ ከነጭራሽ አትጠይቂዋ። ታዲያ እስከመች ስለ ድሮ ፍቅረኛው እየሰማሁ እኖራለሁ? እና በቃ ወይ ከሁለት አንዱ ምረጭ። በቃ ነገ ሄጄ እነግረዋለሁ። አፈቅርሃለሁም አለዋለሁ። በቃ ወይ አሁን እንተኛ። አንድ ቀን እኔና ቤቲ ያብ በጣም ይቅርታ። ዛሬ ግን ስለ ሁለታችሁ ታሪክ መስማት አልፈልግም። ወይ ምን ነው የኛን ታሪክ መስማት ትወጂ አይደል እንዴ? ወይስ ጠላሽ? ታሪካችሁንማ መስማት እፈልጋለሁ። ግን በቃ እኔም የራሴን ታሪክ መስራት እፈልጋለሁ። ዋው ደስ ይላል። ይሄማ የሚደነቅ ሀሳብ ነው። ግን አብሮኝ ቆንጆ የፍቅር ታሪክ የሚሰራ ሰው ጠፋ። እንዴ ከተማው ሁሉ ወንድ አይደል እንዴ? ከአንድ ወንድ ጋር አሰሪ? ያብ ቀልድ እኮ አይደለም፣ ከልቤ ነው የማወራክ። እንዴ እኔ ከልቤ እኮ ነው። ቆይ ከተማው ላይ ወንድ ጠፍቷል ነው የምትይው? እንዴ ከተማውን ምን አዞረኝ? አጠገቤ ሰው አለ አይደለ? አዎ አጠገብሽ ሰው ካለማ በጣም ጥሩ ነው። ያብ ለምን እንዳልገባው ትሆናለህ? ምን ሆኖ ቆይ አልገባ? ያብ ስራ እኔ በጣም አፍቅሬሃለሁ። ምን ሰሉ? መቼም እየቀለድሽ መሆን አለበት። ልቤ ውስጥ ሴት እንዳለች እያወቅሽ እንዴት እንደዚህ አይነት ጥያቄ ትጠይቅኛለሽ? የለችም። ከ2 ዓመት በላይ እኮ ጠበካት። የለችም። ቢሆንም ሄዱ እጠብቃት። እስከ መቼ ነው የምትጠብቃት? ያብ እስክትመጣ ድረስ። ለኔስ ጥያቄ መልስ የለውም? ሰሉ በጣም ይቅርታ። እኔ በዚህ ሰዓት ሌላ ሴት ማሰብ አልችልም። እጠብቅሃለሁ፣ እታገስሃለሁ።
እና ቆይ እስከመቼ ልጠብቅ ይወሰንሽ? እሱ ከኔ ጋር እስኪሆን ድረስ ነው። አንቺም እንደሱ ጅል እየሆንሽ ነው። አሁን አልችልም እንጂ ካጠገቤ ዞር በይ ብሎ አላንቋሸሸኝ። እሱ የማትመጣዋን ይጠብቃል፣ አንቺም የማያፈቅርሽን ትጠብቂያለሽ። የምር እህቴ ልጁ እኮ ራሱ ፍቅር ነው። ሰሉ እኔ ይህ ጉዳይ ግን ምንም አላማረኝም። ቢቀርብሽ ተይው፣ እታገሳለሁ። እንዳልሽ እኔ በሀሳብሽ አልገባም። ያው እንደ ቀልድ 5 ወራት አለፉ። እኔም አንተን ስጠብቅ አንተም እሷን ስጠብቅ። አይገርምም? ወሩ በጣም ፈጣን ነው አይደል? ለአንተ ፈጥኖ ሊሆን ይችላል፣ ለእኔ ግን አመት ነው የሆነብኝ። ያው አንቺ ስላለሽ ነው እንጂ የፈጠነልኝ እኔም እኮ አመታት ነበር የሚሆንብኝ። አሁን ቀልዱን ተውና እኔ ከዚህ በላይ መጠበቅ አልችልም። አልገባኝም። ምንድን ነው ከዚህ በላይ መጠበቅ ማትችይው? እየቀለድክ ነው? በእድሜ እኮ ነው እየቀለድክብኝ ያለኸው። አንድ ቀን ታፈቅረኛለህ ብዬ ይህ ሁሉ ነገር እያደረኩ ነው አይደል እንዴ? እንዴ ሰላም፣ ፍቅር በቀጠሮ የሚሆን ነገር ነው እንዴ? ስለዚህ አሁን መልስህ ልቤ ውስጥ ሰው አለ ነው? ሄዱ፣ በጣም ይቅርታ። እኔ እሷን ከልቤ ውስጥ መውጣት አልቻልኩም። ምንድነው? ምን ተፈጠረ? ይህ ሁላ ጊዜ ጠብቂው እስካሁን አልረሳኋትም አለኝ። መጀመሪያ ላይ ሳስጠነቅቅሽ ነበር፣ ልጅቷ ከልጇ አይምሮ አጠፋ እና እኔ በሌላ ሰው መሰቃየት አለብኝ? እሺ በቃ እህቴ፣ ይሄ ሁሉ ጊዜ ጠብቀሽዋል። ቆራጡኝ እስቲ። በፍጹም እኔ እሱን ልረሳው አልችልም። እሱም መቼም እሷን ሊረሳት አይችልም። ተስፋ መቁረጥ ስላለብሽ ነው። ለምን እንዲህ እያልሽ ተስፋ እንድቆርጥ ታደርጊኛለሽ? ተስፋ መቁረጥ ስላለብሽ ነው። እንደውም ከዚህ በኋላ አንቺ ከዚህ ቤት ከወጣሽ እኔና አንቺ መጨረሻችን ነው። እህቴ የምርሽን ነው? አዎ እስከዛሬ ዝም ብዬሻለሁ። ከዚህ በኋላ ግን በፍጹም። እንዴ እህቴ ዛሬ ስራ አትሄጂም እንዴ? ትናንት ነግሬሽ የለ እንዴ? እረፍት ወጥቻለሁ እኮ። እንዴ ምንም ባስመለከተ ነው እረፍት የወጣሽው? ለእኔ ብለሽ ብቻ ባልሆነ። አይ እረፍቱን ፈልጌው ነው። እህቴን መጠበቅ አለብኝ። አይ እኔማ ከዚህ በላይ ምን እሆናለሁ? አይዞሽ ሁሉም ያልፋል። እሺ እባክሽ እህቴ እንድጠነክር አድርጊኝ። ነስቲ ሲቀውጭ ወይ ሰላም፣ ዛሬ አብስራን አግኝቼው ነበር እና ምን አለሽ? በጣም ብዙ ጊዜ ይደውልልኝም እዚህ ይመጣ ነበር፣ ግን እኔ አልሰማውም ነበር። እና ምን ተፈጠረ? እናማ ዛሬ ተገናኝተን አወራን። ምን አለሽ እህቴ? ልክ እንደ ቤቴ አንቺንም ሳያፈቅርሽ አይቀርም። እኔ አላምንሽም እህቴ። እህቴ ልሂድ? ሂጂ። ያብ ግን የምር አፍቅረኸኛል? አዎ አፍቅሬሻለሁ። ባለ ታሪኩ አንቺ ነሽ? ማለቴ ቤቲ ማለት አንቺ ነሽ? አዎ ቤቲ ነኝ። ቤቲ እስከ ዛሬ የት ነበርሽ? ያው ሁለታችንም ስራ አልነበረንም።
እኔ ግድ አረብ ሀገር መሄድ ነበረብኝ። ቤተሰቦቼ ብሩን ልከውልኝ ነበር። ከዛ ሄድኩኝ። ለምን አልነገርሽኝ? እንተዋወቃለን እኮ ያ መቼም አትፈቅድልኝም ነበር አይደል? እሱስ ትክክል ነሽ። እሷ ማን ናት? ፍቅረኛዬ ናት። ማለት እኔስ ምን ማለት ነው? ይኸውልሽ አንቺን ለመተው 2 ዓመት ጠብቄሻለሁ። አሁን ደግሞ እሷን አፈቀርኳት። በቃ እኔ ሳፈቅር እንዲህ ነው። የእሷን ፍቅር መቼም አይለቀኝ። ሁሉም ነገር ሰሉ ነገረችኝ። ከኔ ጋር ሆኖ ሀሳቡ አንቺ ጋር ነው አለችኝ። እውነቷን ነው። ለአንተ ብዬ እኮ ነው በረሃ ለበረሃ ተንከራትቼ የመጣሁት። አንተ ግን